እንደምናችሁ የዩቲዩብ ቻናል ተከታታዮች ከዚህ ቀደም በተከታታይ የተለያዩ አስተማሪ የሆኑ ቪዲዮዎችን እንደሰራው ተመልክታችኋል። አሁን ደግሞ ጠቃሚ ነው ያልኩትን ፕሮጀክት ማኔጅመንት እንደዚሁም ፕሮጀክት ኢቫሉዌሽን በሚል ርዕስ ተከታታይ ቪዲዮዎችን አዘጋጅቼ አቀርብላችኋለሁ። ለዛሬ ከዚህ በመቀጠል የፕሮጀክት ግምገማ ምንነትና ፋይዳ በሚል ርዕስ ያዘጋጀሁትን ቪዲዮ እንድትመለከቱ በታላቅ አክብሮት ጋብዛለሁ። በዚህ ገለጻ ላይ ሰልጣኞች ወይንም ተሳታፊዎች እንዲያውቁት የሚጠበቁ አንዳንድ ነጥቦች አሉ። ከነዚህ ውስጥ ለምሳሌ የፕሮጀክት ግምገማ ምንነትና ፋይዳውን እንዲገነዘቡ ይጠበቃል። የፕሮጀክት አፈጻጸም ግምገማ ዓላማና ጥቅሞቹስ ምንድናቸው ብለን እንደዚሁ የምንወያይ ይሆናል። የፕሮጀክት መመዘኛ ዝርዝር መስፈርቶችስ ምንድናቸው? አንድን ፕሮጀክት በምን አይነት መስፈርት ነው የምንለካው የሚለውንም የምንመለከተው ይሆናል። የፕሮጀክት መመዘኛ ደረጃዎችንም እንደዚሁ እናያለን። ይህም ማለት አንድን ፕሮጀክት በምንገመግምበት ጊዜ ልንከተላቸው የሚገቡ ሂደቶች ምንድናቸው? ከየት ተነስተን ነው ወደ እስከ ፕሮጀክቱ ግምገማ ፍጻሜ ድረስ የምንሄደው የሚለውን እያንዳንዱን አንድ በአንድ የምንመለከተው ይሆናል። የክትትልና የግምገማ ልዩነቶችንም እንደዚሁ ከተርሚኖሎጂ አንጻር የምንመለከት ይሆናል። የፕሮጀክት ግምገማ አይነቶችስ በማለት ደግሞ እንደዚሁ የተለያዩ የፕሮጀክት ግምገማ አይነቶች አሉ። እነሱን እንመለከታለን ማለት ነው። በጥሞና እንድትከታተሉኝ በአክብሮት ጋብዛለሁ። በመጀመሪያ ስለ ፕሮጀክት ግምገማ ምንነት በተወሰነ ለመግለጽ ያክል የፕሮጀክት ግምገማ እንደ መማሪያ እንደዚሁ እንደ ማስተዳደሪያ መሳሪያ ለርኒንግ ኤንድ ማኔጅመንት ቱል የሚያገለግል ነው ማለት ነው። አንደኛ ከግምገማ ውጤቱ የምንማረው ነገር ይኖራል። እንደዚሁም ደግሞ ለተለያዩ ዲሲዥን ሜኪንጎች የተለያዩ ማኔጀሪያል የሆኑ ለውሳኔ ልንጠቀምበት እንችላለን ማለት ነው። የፕሮጀክቱን ጠቃሚነት ዋጋና ጥራትም እንደዚሁ ለመመዘን የሚያስችለን ነው ማለት ነው። ስለዚህ ፕሮጀክት ግምገማ ስንል እንደዚሁ ዝም ብለን የምናካሄደው ሳይሆን የራሱ የሆነ ስትራቴጂክ የሆነ ጠቀሜታ ስላለው ለውሳኔ ለመስጠት እንደዚሁም ደግሞ ለሌሎች ፕሮጀክቶች ተግባራዊ ልናደርጋቸው የምንችላቸውን እውቀቶች የምናገኝበት አይነተኛ ዘዴ በመሆኑ ነው ማለት ነው የፕሮጀክት ግምገማ የምናካሄደው። ዋና የግምገማ ዓላማዎችስ ምንድናቸው ካል አንደኛ የፕሮጀክቱን ጠቃሚነት የምናውቅበት፣ ዋጋውን የምንለካበት እንደዚሁም ደግሞ በፕሮጀክቱ ሂደት ላይ ጥራቱን የምንመዝንበት አንዱ መሳሪያችን ግምገማ ወይም ኢቫሉዌሽን ነው ማለት ነው። ስለዚህ ፕሮጀክቱ ጠቃሚ ነው አይደለም፣ ካለው ነባራዊ ሁኔታ አንጻር የሚያስኬደን ፕሮጀክት ነው፣ ብንተገብረው ውጤታማ ልንሆን እንችላለን የሚሉትን የግምገማ ውጤቶችን ላይ ተመርኩዘን ነው ማለት ነው ውሳኔዎችን የምናስተላልፈው፣ ፕሮጀክቱ እንዲቀጥል የምናደርገው ማለት ነው። ስለዚህ ከዚህ አንጻር ያለው ፋይዳ እጅግ ጉልህ ነው። ሌላው ጥራቱንም እንደዚሁ የምንመዝንበት ነው። በምን ያህል ደረጃ ጥራቱ በተጠበቀ መልኩ ፕሮጀክቱ እየተከናወነ ነው ወይም ደግሞ ተከናውኖ ካበቃ በኋላ ፕሮጀክቱ በምን ያህል የጥራት ደረጃ ተከናውኖ አብቅቷል የሚለውንም ለመመዘን ያስችለናል ማለት ነው። ፕሮጀክቱ በታቀደለት መንገድ መሄዱን ለአመራሮች ማረጋገጥ፣ ስቴክሆልደርሶች ይኖራሉ፣ የፕሮጀክቱ ባለቤቶች ይኖራሉ፣ የፕሮጀክቶቹ ማኔጅመንቶች ይኖራሉ። እነዚህ ሁሉ ፕሮጀክቱ በሚፈለገው ጥራት ልክ እየተከናወነ መሆኑን ለማረጋገጥ የሚጠቀሙበት አይነተኛ መሳሪያ ነው ማለት ነው። ካለፉት ስህተቶች በመማር ለወደፊት የተሻሉ ውሳኔዎችን ለማሳለፍ ሌሰን ለርንድ የምንለው እውቀትን ለማግኘት ከአንዱ ፕሮጀክት ተሞክሮ በመውሰድ ወደ ሌላ በመውሰድ የተሻለ አተገባበር እንዲኖር ለማድረግ የፕሮጀክት ኢቫሉዌሽን ያለው ፋይዳ እጅግ ከፍተኛ ነው ማለት ነው። ሌላው የሀብት ወይም የሪሶርስ አጠቃቀምን ይበልጥ ውጤታማ ለማድረግ
የተስተዋሉ የሪሶርስ ብክነቶች ካሉ በአንደኛው ፕሮጀክት ላይ በቀጣይ ደግሞ በምን መልኩ ኦፕቲማይዝ ማድረግ እንችላለን በዊዝን ሚኒመም ኤክስፔንዲቸር ኦር ኮስት እንዴት ነው ፕሮጀክታችንን ማከናወን የምንችለው የሚለውንም ለማወቅ ያስችለናል ማለት ነው። ስለዚህ በሀብት አጠቃቀማችን ላይ ከፍተኛ የሆነ ኤፊሽንሲ እንዲኖርም ያስችለናል ማለት ነው። ሌላው ግምገማስ እንዴት ነው የሚከናወነው? አንድን ፕሮጀክት ስንገመግም ኢን ዋት ታይም ኦፍ ሪፈረንስ ነው የምንገመግመው ካልን አንደኛ በሀሳብ ደረጃ ባለበት ሁኔታ ልንገመግመው እንችላለን ፕሮጀክቱን። ያ ማለት ገና ፕሮጀክቱ ወደ ተግባር ሳይገባ ወደ ክንውን ሳንገባ ፕሮጀክቱ ገና በሀሳብ ደረጃ ባለበት ሁኔታ የምንገመግምበት ነው ማለት ነው። ፕሮፖዝድ የምንለው ፕሮጀክቱ ገና ሲታቀድ የሚደረግ የመጀመሪያ ደረጃ ምዘና ነው ማለት ነው። ስለዚህ ከተለያዩ አንጻሮች ፕሮጀክቱን የምንገመግምበት ነው። ለምሳሌ ውጤታማ ሊሳካ የሚችል ፕሮጀክት ነው፣ ፊሲብል ነው የሚለውን የምንገመግምበት ነው ማለት ነው። ያስኬደናል፣ ፕሮጀክቱ ተግባራዊ ቢሆን ያሰብነውን ውጤት እናገኛለን፣ ያሉት አስቻይ ሁኔታዎችስ ምንድን ናቸው፣ ምን አይነት ተግዳሮቶችስ ኤክስፔክት ይደረጋሉ የሚሉትን በጥልቀት በመተንተን ፕሮጀክቱ በተሳካ ሁኔታ ሊከናወን የሚችልበትን መንገዶች የምንመለከትበት ነው ማለት ነው። ሌላው በተግባር ላይ እያለ ኦንጎይንግ ፕሮጀክቱ ኦልሬዲ ከተጀመረ በኋላ ባሰብነው ልክ እየተራመደ እንደሆነ፣ ባሰብነው ጥራት፣ ባሰብነው የሪሶርስ አጠቃቀም እየተከናወነ መሆኑን የምንገመግምበት፣ እንደዚሁም የተለያዩ ኮሬክሽኖችን እየወሰድን ወደ ተሻለ ውጤት እንዲያመራ የምናደርግበት ሂደት ነው ማለት ነው። ስለዚህ በተግባር ላይ ያለ ክትትል የምንለው ሌላው የኢቫሉዌሽን አይነት ነው። ፕሮጀክቱ እየተከናወነ ባለበት ወቅት የሚደረግ ክትትልና ግምገማ ነው ማለት ነው። ሌላው ሲጠናቀቅ ኮምፕሊትድ ከሆነ በኋላ ፕሮጀክቱ የሚከናወን ግምገማ ደግሞ አለ። ይህ ደግሞ ፕሮጀክቱ ካበቃ በኋላ የፕሮጀክቱን ፋይዳ፣ በምን ያህል ደረጃ ውጤታማ እንደነበረ፣ በምን ያህል ደረጃ ባሰብነው ልክ ኢምፓክት እንዳለው፣ እንደዚሁም ደግሞ ከሪሶርስ አጠቃቀም አንጻር፣ ከሰስተናቢሊቲ አንጻር እና ከተለያዩ ነገሮች አንጻር የምንመዝንበት ነው ማለት ነው። ስለዚህ ፕሮጀክቱ ለአገልግሎት ሲበቃ የሚደረግ የመጨረሻው ምዘና ማለት ነው። ሌላው በክትትልና በግምገማ መካከል ያሉትን ልዩነቶች ማወቅ ያስፈልጋል። አንድ ፕሮጀክት በሚከናወንበት ጊዜ ሁለት አይነት የፕሮጀክት ኢቫሉዌሽኖች ወይንም የግምገማ አይነቶችን ልናከናውን እንችላለን። እነዚህም ክትትልና ግምገማ የምንላቸው ናቸው። ሞኒተሪንግ ቨርስስ ኢቫሉዌሽን ማለት ነው። በፕሮጀክት አስተዳደር ውስጥ ክትትልና ግምገማ የተለያዩ ቢሆንም እርስ በርስ የሚደጋገፉ ተግባራት ናቸው። ዋና ዋና ልዩነታቸውም የሚከተሉት ናቸው ማለት ነው። አንደኛ ክትትል ስንል ሞኒተሪንግ ተከታታይነት ያለው ኮንቲኒየስ የሆነ ሂደት ነው። ይህም ማለት በስራ ሂደት ውስጥ በየቀኑ ወይም በየሳምንቱ የሚከናወን ተግባር ነው ማለት ነው። እለት በእለት የሚከናወን ነው። ኦን ዴይሊ ቤዚስ የምናከናውነው ኢቫሉዌሽን ወይንም ክትትል ወይንም ምዘና ክትትል እንለዋለን። ዋናው ትኩረቱን የሚያደርገው ደግሞ ምንድነው? ፕሮጀክቱ ኦን ትራክ ነው ወይ፣ እንደታሰበው እየሄደ ነው ወይ የሚለውን የምንቆጣጠርበት ነው ማለት ነው። ፕሮጀክቱ በታቀደለት የጊዜ ገደብና በጀት መሰረት ወደፊት እየተጓዘ መሆኑን ይለካል ማለት ነው። ዓላማው የስራውን ፍጥነትና የዕለት ተዕለት አፈጻጸምን መከታተል ነው። ስለዚህ ከትራኩ እንዳይወጣ ከበጀት አንጻር ሊሆን ይችላል፣ ከሪሶርስ አጠቃቀም አንጻር ሊሆን ይችላል፣ ከጥራት አኳያ ሊሆን ይችላል። ከነዚህ ነገሮች ሁሉ ኦን ትራክ መሆኑን የምንከታተልበት፣ ችግር ካለ እያረምን እያስተካከልን የምንሄድበትና በመጨረሻም ደግሞ የፕሮጀክቱን ውጤታማነት የምናረጋግጥበት አይነተኛ ዘዴ ነው ማለት ነው። ወደ ግምገማ ስንመጣ ግምገማ ከክትትል የሚለይባቸው ነገሮች አሉ። ቀደም ብለን እንደተመለከትነው ሶስት አይነት የግምገማ አይነቶች አሉ ብለናል። ቅድመ
ኦን ፕሮግረስ ኤንድ ኮምፕሊትድ በሆነበት ጊዜ ላይ ግምገማዎች ልናካሄድ እንደምንችል ተመልክተናል። ግምገማ ከክትትል የሚለይበት ወይንም ከሞኒተሪንግ የሚለይበት አንዱ ወቅታዊ መሆኑ ነው። ፔሪዲካል ነው which means በተወሰኑ የጊዜ ልዩነት ውስጥ የሚከናወን ነው። ምናልባት በአጋማሽ ላይ ሊሆን ይችላል፣ ኳርተርሊ ሊሆን ይችላል። ነገር ግን ፕሮጀክቱ መከናወን ከጀመረ ከተወሰነ ጊዜ በኋላ የሚካሄድ መሆኑ ከክትትል ይለየዋል ማለት ነው። ስለዚህ ፔሪዲካል ነው። እንደ ክትትል ሁል ጊዜ የሚከናወን ሳይሆን እለት የሚከናወን ሳይሆን በተወሰኑ ጊዜያት ለምሳሌ በፕሮጀክቱ አጋማሽ ወይንም ማጠቃላይ ላይ የሚደረግ ጥልቅ ምርመራ መሆኑ ከክትትል ይለየዋል ማለት ነው። ትኩረቱን የሚያደርገው ፕሮጀክቱ ትክክለኛውን ግብ እየመታ መሆኑንና የተመረጠው ስልት ትክክለኛ ስለመሆኑ ራይት ትራክ መሆኑን የምናረጋግጥበት ነው ማለት ነው። ስለዚህ ክትትል ኦን ትራክ መሆኑን ያረጋግጥልናል። ግምገማ ደግሞ ኦን ዘ ራይት ትራክ መሆኑን የምናረጋግጥበት ነው ማለት ነው። ስለዚህ ዋናው ዓላማ የስራው ፋይዳ ኢምፓክት እና ስልታዊ ትክክለኝነትንም የምንመዝንበት ነው። ወደፊት ለሚመጣው የፕሮጀክታችን ፕሮግረስ ከወዲሁ የምንተልምበት እንደዚሁም ፋይዳው በትክክል ግቡን እንደሚመታ የምናረጋግጥበት ነው ማለት ነው። ስለዚህ ኦን ዘ ራይት ትራክ መሆኑን የምንለካበት የምንመዝንበት ነው ማለት ነው ግምገማ የምንለው። በአጠቃላይ ጠቅለል አድርገን ስንመለከተው ይህንን የሁለት የተለያዩ ሀሳቦች ክትትል ስንል ስራውን በትክክል እየሰራን ነው የሚለውን የምንመለከትበት ነው doing things right። ሌላው ግምገማ ግን ትክክለኛውን ስራ ነው እየሰራን ያለ ነው doing the right things የሚለውን ይመዝናል ማለት ነው። ስለዚህ በክትትል the only thing የምናደርገው ነገር ምንድነው ስራው በትክክል እየተሰራ መሆኑን ነው የምናረጋግጠው እንጂ ስለ ፕሮጀክቱ ወይም ስለ ስራው የወደፊት ሁኔታ የምናውቅበት ምንም አይነት ሁኔታ አይኖርም ማለት ነው። ስራው በትክክል እየተሰራ መሆኑን ብቻ ነው የምናረጋግጠው። ነገር ግን ወደ ግምገማ ግን ስንመጣ ሆሊስቲክ ነው። ሁሉንም የግምገማውን ሁለንተናዊ ሁኔታ የምንመዝንበት ነው። ምናልባት ፕሮጀክቱ ይቀጥል አይቀጥልም የሚለውን የሚወስን ሊሆን ይችላል ማለት ነው። እንደዚሁም ደግሞ የተለያዩ ማሻሻያዎችን የምናደርግበት ሊሆን ይችላል። ስለዚህ ሞር ኦፍ ስትራቴጂካል የሆነ ኢምፓክት ያለው ነው ማለት ነው ግምገማ ስንል። የፕሮጀክት ግምገማ ዓላማዎችና ጥቅሞችስ ምንድናቸው? ያው ኢቫሉዌሽን ስናነሳ ለምንድን ነው አንድን ፕሮጀክት ኢቫሉዌት ማድረግ ያስፈልገው የሚለውን ነገር ላይ መወያየት ያስፈልጋል። አንደኛ የስራ ሂደትን ለመለካት ነው to measure progress። ቅድም እንዳልነው ኳሊቲ ሊሆን ይችላል፣ በኳሊቲ ደረጃ ሊሆን ይችላል፣ ከበጀት አኳያ ሊሆን ይችላል፣ ከታይም ስኬጁል አንጻር ሊሆን ይችላል የምንለካበት ነው። are we doing the right thing የሚለውን ቅድም እንዳልነው የምንመለከትበት ነው። ግብን መፈተሽ ፕሮጀክቱ ከተነሳበት ዋና ዓላማ አንጻር ምን ያህሉን እንዳሳካ በቁጥርና በጥራት የምንለካበት ነው ማለት ነው። ስለዚህ ኳሊቴቲቭሊም ኳንቲቴቲቭሊም የፕሮጀክታችንን ክንውን የምንመዝንበት ነው ማለት ነው። ስለዚህ በዋናነት የሜዠርመንት ሆኖ ነው የሚያገለግለው። የጊዜ ሰሌዳን ማረጋገጥ ስኬጁል የምንለው እያንዳንዱ የስራ ምዕራፍ ማይልስቶን በታቀደለት ጊዜ መጠናቀቁን ያረጋግጣል። ካልተጠናቀቀም መዘግየቱ የሚያመጣውን ተጽዕኖም እንደዚሁ ይገመግማል ማለት ነው። ስለዚህ ለምን አንድ ፕሮጀክት ከታቀደለት ጊዜ ወደ ኋላ ቀረ፣ ምክንያቶቹ ምንድናቸው፣ መፍትሄዎቹስ እያለ እነዚህን ሁሉ እየተነተነ የተሻለ መንገድን የምናፈላልግበት የተሻለ የውጤታማነትን መስመሮች የምናስይዝበት ነው ማለት ነው። ፕሮጀክታችንን ውጤትን መመዘን በስራው ሂደት የተገኙ ውጤቶች አውትፑት ወደ ታለመው ለውጥ አውትካም እያመሩ መሆኑን የምንመለከትበት ነው ማለት ነው። ስለዚህ እያየን ያለነው ውጤት በምን መልኩ ሊሻሻል ይችላል፣ ከዚህ የተሻለስ ዌይ ኦፍ ሜቶዶች ይኖራሉ ወይ፣ በተሻለ መልኩ ልንፈጽመው እንችላለን ነው የሚሉትን የተለያዩ ዳይሜንሽኖችን የምንመለከትበት ነው።
ሌላው የሀብት አጠቃቀም ውጤታማነትን መመርመር ነው። to look at efficient use of resources እንግዲህ የተለያዩ ሪሶርሶች ይኖሩናል። ሌበር ይኖረናል፣ ላይክ ኖሃው ሊሆን ይችላል፣ ኤክስፐርቲዝ ሪሶርስ ሊኖረን ይችላል፣ ካፒታል ሪሶርስ ሊኖረን ይችላል፣ እንደዚሁም ደግሞ ታይም ሊኖረን ይችላል። እነዚህ ሁሉን ሪሶርሶች በማቀናጀት የሚከወን እንደመሆኑ ፕሮጀክት እነዚህን ሪሶርሶቻችንን እንዴት ነው ኤፊሽንትሊ ልንጠቀማቸው የምንችለው፣ ዊዝ ሚኒመም ኮስት እንዴት ነው ማክሲመም ሬቨኑ ኦር ፕሮፊት የምናገኘው የሚለውን የምንመዝንበት ነው ማለት ነው። ስለዚህ የፋይናንስ ቁጥጥር የፕሮጀክቱ በጀት በታቀደለት መሰረት ለታለመለት ተግባር ብቻ መዋሉንና ብክነት አለመኖሩን የምናረጋግጥበት፣ የሰው ኃይልና ቁሳቁስንም ካስተዋልን የባለሙያዎች ስምሪትና የማሽነሪዎች አጠቃቀም ከፕሮጀክቱ ውጤት ጋር የተመጣጠነ መሆኑን ኮስት ቤኔፊት አናሊሲስ ያጠናል። ይህም በትንሽ ሀብት ብዙ ውጤት ማግኘትን የምናረጋግጥበት ነው ማለት ነው። ስለዚህ ያሉንን ሪሶርሶች ኤፊሽንትሊ እንድንጠቀም ያግዘናል ማለት ነው። ሌላው የአሰራር ለውጥ ለማምጣት ይጠቅማል። to change the way things are being done ቅድም እንዳልነው በኢቫሉዌሽኑ የምናገኛቸው ውጤቶች ኢቫሉዌሽኑ የሚያመላክቷቸው አንዳንድ ውጤቶች አሰራራችንን ሊያስቀይሩት ይችላሉ። ልናሻሽል የምንችላቸውን ነገሮች እንድንመለከት ስለሚያደርጉ it is one way of changing the way things are being done። እንቅፋቶችን መለየት ስራው የሚያጓትቱ ቢሮክራሲያዊ ወይንም ቴክኒካዊ ችግሮች ካሉ ግምገማው ነቅሶ የማውጣት አቅምን ይፈጥራል ማለት ነው። ተለዋዋጭነት ኦር አዳፕታቢሊቲ የምንለው የመጀመሪያው የስራ እቅድ በገቢር ሲተረጎም ችግር ካመጣ ግምገማው የተሻለና ቀልጣፋ አሰራር እንዲተካ ምክረ ሀሳብ ያቀርባል ማለት ነው። ስለዚህ አንድ ወደ ተግባር የተገባ ፕሮጀክት ተገምግሞ የሚገኘው ውጤት በምን መልኩ ነው ካለው ነባራዊ ሁኔታ ጋራ ፕሮጀክታችንን ማስኬድ የምንችለው የሚለውንም ውሳኔዎችን እንደዚሁም ከተለዋዋጭ ነባራዊ ሁኔታዎችም ጋራ ራሳችንን አዳፕት እያደረግን ፕሮጀክቱን አዳፕት እያደረግን እንድንጓዝ ያስችለናል ማለት ነው። ፈጠራን ያበረታታል። አዳዲስና ውጤታማ የስራ ዘዴዎች እንዲተገበሩ የውሳኔ ሰጪዎችን አመለካከት ለመቀየርም ይረዳል ማለት ነው። በፕሮጀክቱ ክንውን ጊዜ ጥሩ የሆነ ኮሚኒኬሽን ካለ አሞንግ ፓርቲሲፓንትስ የተሻለ አይዲያ እንዲመጣ ጀነሬት እንዲደረግ ኢኖቬቲቭ የሆኑ ዌይ ኦፍ ዶይንግ ቲንግስ እንዲኖሩ ስለሚያደርግ ሞር ኤፊሽንት የሆኑ የአሰራር ስልቶችንም እንድንከተል ያስችለናል ማለት ነው። ሌላው ለወደፊት የተሻለ እቅድ ማውጣት to make future plan ያው አንድ ፕሮጀክት ከተጠናቀቀ በኋላ ሌሎች ፕሮጀክቶች ደግሞ መከተላቸው አይቀሩም። ስለዚህ ከዛ ፕሮጀክት የምንወስዳቸው ተሞክሮች ወደፊት ለሚመጡት ደግሞ ጥሩ የተሞክሮችን የምንቀስምበት ስለሚሆን ሞር ተሞክሮችን ለመቅሰምና በሌሎች ፕሮጀክቶች ላይም ተግባራዊ ለማድረግ ያስችላል ማለት ነው። በፕሮጀክት ውስጥ የታዩ ስኬቶች ለወደፊት እንደ ተሞክሮ እንዲወሰዱ፣ ስህተቶች ደግሞ ዳግመኛ እንዳይደገሙ መረጃን ያደራጃል ማለት ነው። ስለዚህ ኤክስፕሊሲት ኖሌጅ የምንለው በዶክመንት ደረጃ በሪፖርት መልክ የሚቀርቡ የፕሮጀክት ውጤቶች የፕሮጀክት ኢቫሉዌሽን ውጤቶች እንደ ሌሰን ለርን እንደሆነው እንደ ኖሌጅ ቤዝ ሆነው ለሚቀጥሉት ፕሮጀክቶች ላይ ግልጋሎት ላይ ይውላሉ ማለት ነው። ስትራቴጂያዊ ውሳኔንም ለመወሰን እንደዚሁ ያስችላል። ድርጅቱ ተመሳሳይ ፕሮጀክት ሲጀምር ምን ያህል በጀት፣ ጊዜና የሰው ኃይል እንደሚያስፈልገው ትክክለኛ መረጃ እንዲኖር ያደርጋል ማለት ነው። ስለዚህ ቤዝድ ኦን ዘ ፕሪቪየስ ፕሮጀክት ወደፊትስ ምን አይነት በጀት መያዝ አለብን፣ ምን አይነት ጊዜ ስኬጁል ማድረግ አለብን፣ ምን ያህል የሰው ኃይል መኖር አለበት፣ ምን ያህል ተጨማሪ የሰው ኃይል መኖር አለበት፣ ምን ያህል አላስፈላጊ የሰው ኃይል መቅረት አለበት የሚለውን እነዚሁ ከስትራቴጂ ውሳኔ
በተጨማሪ ቀጣይነትን ያረጋግጣል። ፕሮጀክቱ ካበቃ በኋላ ጥቅሙ እንዴት ሊቀጥል እንደሚችል አቅጣጫ ያስቀምጣል ማለት ነው። ስለዚህ ስትራቴጂካሊ ያለው ፋይዳ እጅግ ጉልህ ነው ማለት ነው። ፕሮጀክቱ የሚያስገኘውን ጠቀሜታ ይዞ እንዲቀጥል ከማድረግም አንጻር ትልቅ ሚና ይኖረዋል ማለት ነው ፕሮጀክት ኢቫሉዌሽን። በመቀጠል የፕሮጀክት ግምገማ ዋና ዋና ጥቅሞችን በተጨማሪ ደግሞ እንመለከታለን። ቅድም ከተመለከትነው በተጨማሪ እነዚህን ነጥቦችን ማየት ስለሚገባ እስኪ እንመልከታቸው። አንደኛ አፈጻጸምን ለማሻሻል ያግዛል። ቱ ኢምፕሩቭ ፐርፎርማንስ። ዛሬ ላይ ከሰራነው ፕሮጀክት ፐርፎርማንስ ደግሞ ወደሚቀጥለው ፕሮጀክት ስንሄድ ደግሞ የተሻለ ለማድረግ የሚሆኑ እውቀቶችን ስለሚያስገኝልን አፈጻጸማችን በየጊዜው እየተሻሻለ እንዲሄድ ያደርጋል። ግምገማ በስራ ሂደት ውስጥ ያሉ ድክመቶችን እና እንቅፋቶችን ቀድሞ ለመለየት ይረዳል። ቀደም ብለን የምናደርጋቸው ግምገማዎች ሪስክ ፎርካስት እንድናደርግ ስለሚያስችለን ከወዲሁ ጥንቃቄ እንድናደርግ ከወዲሁ ዝግጅት እንድናደርግ በማድረግ በቀላሉ ፕሮጀክቱ ውጤታማ የሚሆንበትን የስራ ሂደት እንድንከተል ያስችለናል። በግምገማው በሚገኝ መረጃ መሰረት አሰራርን በማስተካከል የፕሮጀክቱን ውጤታማነትና ጥራት ማሳደግ ይቻላል ማለት ነው። በየዕለቱ በክትትልም በኢቫሉዌሽንም ከምናገኛቸው የግምገማ ውጤቶች በመነሳት አሰራራችንን በምን ያህል ብናሻሽል የተሻለ ውጤት እናገኛለን በሚለው ላይ በመስራት የተሻለ የፕሮጀክት አፈጻጸም እንዲኖር ማድረግ እንችላለን። ሌላው ምርጫዎችንና ውሳኔዎችን ለማድረግ to make choices and decisions። ያው ግምገማው ከሚያመጣው ውጤት በመነሳት ማሻሻያዎች የምናደርግባቸው የተለያዩ የፕሮጀክቱ ክፍሎች ይኖራሉ። ስለዚህ እነዛ ላይ በመስራት የተሻለ ዲሲዥን ሜክ እንድናደርግ ያደርጋል። አመራሮች ፕሮጀክቱ ይቀጥል፣ ይስተካከል ወይንስ ይቁም የሚሉትን ወሳኝ ውሳኔዎች እንዲወስኑ በማስረጃ የተደገፈ መረጃ ይሰጣል ማለት ነው። ስለዚህ ለውሳኔ አሰጣጥ የሚሆኑ መረጃዎችን የምናገኝበት አንዱ ዘዴ ነው። ውስን የሆነና ሀብት ገንዘብና ጊዜ በየትኛው የስራ ዘርፍ ላይ ማዋል የተሻለ እንደሆነ ለመወሰን ይረዳል። ስለዚህ ያለንን ሪሶርስ ኤፊሽንትሊ እንድንጠቀም በምን አይነት መንገድ መጠቀም እንዳለብን የመሳሰሉትን ውሳኔ የሚጠይቁ ተግባራት ላይ እንደ ጠቃሚ መረጃ እንደ ጠቃሚ ግብዓት ሆኖ የሚያገለግል ነው ማለት ነው። ሌላው ውጤታማነትን ለመመዘን to judge effectiveness in achieving results። በምን ያህል ደረጃ ፕሮጀክታችን ውጤታማ ሆኗል፣ የታለመለትን እቅድ አሳክቷል የሚለውን የምናይበት ነው። ፕሮጀክቱ የተነሳበትን ዋና ዓላማ ማሳካቱንና የታለመለትን ውጤት ማምጣቱን የምናረጋግጥበት ነው። አምጥቷል አላመጣም፣ ካላመጣስ በምን ያህል ደረጃ አልመጣም፣ ስለዚህ እንዲመጣ ምን ማድረግ አለብን የሚሉትን ወሳኝ ጥያቄዎችን በመጠየቅ ለነሱ የሚሆኑ ምላሾችን በማድረግ የታለመለትን ግብ እንዲመታ ማድረግ ይቻላል ማለት ነው። የተገኘ ውጤት ከተመደበው በጀትና ከወጣው ድካም ጋር የተመጣጠነ መሆኑን ለመመዘን ያስችላል ማለት ነው። ስለዚህ ከኤፊሸንሲ አንጻር የወጣው ወጪ፣ የባከነው ሪሶርስ ፕሮጀክቱ ካመጣው ሪዛልት አንጻር እንዴት ነበር የሚለውንም ለማየት እንደዚሁም ደግሞ ወደፊት ደግሞ ኮሬክሽን ለማድረግ ስህተቶች ካሉ ያግዘናል ማለት ነው። ሌላው ልምድና ትምህርት ለመቅሰም to learn lessons። ቀደም ብለን እንደተመለከትነው ከዚህ የፕሮጀክት ግምገማ ከምናገኘው ውጤት በመነሳት ለሚቀጥሉት ጊዜያት ሊሆን ይችላል እንደዚሁም በፕሮጀክቱ ላይ ባለንበት ወቅት ጠቃሚ የሆኑ ልምዶችን የምንቀስምበትን እውቀትም እናገኝበታለን። ምን ተሳካ፣ ምን አልተሳካም፣ ለምን የሚሉትን ጥያቄዎች በመመለስ ለድርጅቱ ትልቅ እውቀት ይፈጥራል ማለት ነው። የተገኙ ስኬቶችን ለሌሎች ፕሮጀክቶች እንደ አርአያ ለመጠቀምና ስህተቶች ዳግመኛ እንዳይደገሙ ለማድረግም
ይረዳል። ስለዚህ ሌሰን ለርንድ ኦር ኖሌጅ ቤዝ ሆኖ ያገለግላል ማለት ነው። ሌላው ተጠያቂነትን ለማሳደግ ቱ ኢንክሪዝ አካውንታቢሊቲ ለለጋሾች፣ ለባለሀብቶችና ለህብረተሰቡ የተመደበው ሀብት በትክክል ለታለመለት ዓላማ መሆኑን በግልጽ ያሳያል። እያንዳንዱ በፕሮጀክቱ ላይ የባከነው ጊዜ ሊሆን ይችላል፣ የባከነው ሪሶርስ ሊሆን ይችላል፣ እንዴት ነበረ የሚለውን በመገምገም በዛ ላይ ኃላፊነት ወስደው የሚሰሩትን ሰዎች ተጠያቂ ማድረግ የሚያስችላል። እንደዚሁም ደግሞ ለእያንዳንዱ የስራ ክንውን በኃላፊነት እንድንሰራ ኤክስፔክቴሽኖችንም ለማስቀመጥ ያስችላል። ይህም በባለድርሻ አካላት መካከል መተማመን እንዲሰፍንና የድርጅቱ ታማኒነት እንዲጨምርም ከማድረግ አኳያ ያለው ጠቀሜታ እጅግ ጉልህ ነው ማለት ነው። እሺ፣ በመቀጠል አምስቱን የፕሮጀክት ግምገማ አይነቶችን እንመለከታለን። የተለያዩ የግምገማ አይነቶች አሉ። እነዚህም ፕሮጀክቱ ከተጀመረበት ጊዜ አንጻር የምንመለከታቸው ይሆናል ማለት ነው። እነዚህ 5 የግምገማ አይነቶች የአንድን ፕሮጀክት ሙሉ የህይወት ዑደት ኦር ፕሮጀክት ላይፍ ሳይክል ተከትለው የሚከናወኑ ሲሆኑ እያንዳንዳቸው የየራሳቸው የሆነ የተለየ ፋይዳ አላቸው። 5 የፕሮጀክት ግምገማ አይነቶችን ስንመለከት አንደኛ ቅድመ ግምገማ ኦር አፕሬዛል የምንለው ነው። ቅድመ ግምገማ አንድ ካሉ የተለያዩ ፕሮፖዛሎች ኦር ፕሮጀክቶች የተሻለውን የምንመለከትበት ነው። ይህም የምናደርግበት ዋናው ምክንያት አዋጭ የሆነውን የፕሮጀክት ለመለየት የሚደረግ ሙከራ ነው ማለት ነው። ስለዚህ ቅድመ ግምገማ የምንለው ፕሮጀክቱ ከመከናወኑ በፊት በእቅድ ደረጃ ባለበት ሁኔታ የምንመዝነው ነው ማለት ነው። ይህ ግምገማ የሚካሄደው ፕሮጀክቱ ገና በሀሳብ ደረጃ ባለበትና ትግበራ ከመጀመሩ በፊት ነው። ዋና ተግባር የቀረቡ የመረጃ ምንጮችን በመተንተን የፕሮጀክቱን አዋጭነት ፊሲቢሊቲ የምናረጋግጥበት ነው። ይህ ፕሮጀክት ቢተገበር ውጤታማ ይሆናል ወይስ አይሆንም? ከሆነ አስቻይ ሁኔታዎች ምንድን ናቸው? አስቻይ ያልሆኑት ሁኔታዎችስ እንዴትስ እነዚህን አስቻይ ያልሆኑ ሁኔታዎች ማለፍ ይቻላል በሚለው ላይ ጠለቅ ያለ ምርምር በማድረግ ለውጤታማነቱ አይነተኛ የሆነ አስተዋጽኦ ማድረግ የሚያስችለን ነው ማለት ነው። ዋናው ዓላማው ይህ ፕሮጀክት ቢተገበር የታለመለትን ውጤት ያመጣል ወይስ የሚለውን በመገመት ሀሳቡ ሀብት ሳይባክን ውሳኔ ለመስጠት የሚያግዘን ነው ማለት ነው። ስለዚህ በዋናነት ሪሶርሳችንን ሳናባክን ወደ ተግባር ሳንገባ ከወዲሁ የፕሮጀክቱን አዋጭነት የምንገመግምበት ነው። ዋና ፋይዳውን ስንመለከት የተሳሳቱ ፕሮጀክቶች እንዳይጀመሩ በማድረግ ስጋት ኦር ሪስክን ይቀንሳል ማለት ነው። አብዛኛውን ጊዜ በእንደዚህ አይነት በተለይ በሶፍትዌር ዴቨሎፕመንት ላይ አንዳንድ ጊዜ ውጤታማ ያልሆኑ ፕሮጀክቶች ተግባራዊ እንዲሆኑ ከሚሆንበት አንዱ ምክንያት ቅድመ ግምገማ ያለማድረግ ነው። ስለዚህ ብዙ ጊዜ ወደ ተግባር ከተገባ በኋላ ፕሮጀክቱ ተፈላጊውን ግብ አቴን ሳያደርግ ፌል የሚያደርግበት ሁኔታ የሚያጋጥመው ቀድሞ ፕሮጀክቱ በምን ያህል ደረጃ ውጤታማ ሊሆን ይችላል የሚለውን ቅድመ ግምገማ ባለማድረግ በመሆኑ ከእንደዚህ አይነት ኪሳራ ወይም ከእንደዚህ አይነት ያልተገባ ወጪ የሚታደገን ቅድመ ግምገማ ነው ማለት ነው። ሌላው ተከታታይ ግምገማ ኦር ኦንጎይንግ ኢቫሉዌሽን የምንለው ነው። ይህ ግምገማው ከተጀመረ ቀን ጀምሮ እስኪጠናቀቅ ድረስ በየቀኑ ወይም በየሳምንቱ የሚደረግ ክንውን ነው። ስለዚህ ይሄ በዋነኛነት ቅድም ክትትል ያልነው ሞኒተሪንግ የምንለው እለት እለት የሚከናወን ኦን ዘ ራይት ትራክ መሆኑን የምናረጋግጥበት የኢቫሉዌሽን አይነት ነው ማለት ነው። የስራ አፈጻጸም መረጃዎችን በየጊዜው መሰብሰብና መተንተን። የዚህ ግምገማ አይነት ዋና ዓላማ
በስራ ሂደት ውስጥ የሚታዩ ትንንሽ ድክመቶችን ወዲያውኑ በማረም አፈጻጸምን ኦር ፐርፎርማንስን ማሻሻል ነው። እንደሚታወቀው ማንኛውም ረጅም ርቀት የሚጀምረው በአንድ እርምጃ ነው ይባላል። ስለዚህ እያንዳንዱ የዕለት ተዕለት ክንዋኔዎች ናቸው የፕሮጀክቱን ፍጻሜ የሚያረጋግጡልን። ስለዚህ እያንዳንዱን እርምጃ ደግሞ ኢቫሉዌት ባደረግን ቁጥርና ውጤታማነቱን እያረጋገጥን በተጓዝን ቁጥር የፕሮጀክቱን የመጨረሻ ፍጻሜ ውጤታማነት በእርግጠኝነት መናገር የሚያስችለን ይሆናል ማለት ነው። ስለዚህ ይሄ በየዕለቱ የሚደረጉ ኢቫሉዌሽኖች ናቸው። ድምር ውጤታቸው ግን የፕሮጀክቱን ውጤታማነት የምናረጋግጥበት ነው። ፋይዳው ፕሮጀክቱ ከታለመለት መስመር ሳይወጣ በትክክለኛው ፍጥነት እንዲጓዝ የማድረግ ነው ማለት ነው። ስለዚህ ወደ ኋላም እንዳይቀር እንደዚሁም ደግሞ ከታለመለት ቀን እንደዚሁም ከታቀደለት በጀት ሪሶርስ አንጻር ያለምንም ብክነት ውጤታማ ሆኖ እንዲጠናቀቅ የምናረጋግጥበት አይነተኛ መንገድ ነው ማለት ነው። ሌላው የአጋማሽ ግምገማ ኦር ሚድል ተርም ኢቫሉዌሽን የምንለው ነው። ፕሮጀክቱ ሊፈጅ ከታሰበው ጊዜ በትክክል አጋማሽ ላይ ሲደርስ የሚከናወን ጥልቅ ምርመራ ነው ማለት ነው። ይሄ ፕሮጀክቱ ከተጀመረ ግማሽ ላይ ሲደርስ ኦር አጋማሽ ላይ ሲደርስ የሚከናወን ነው። ስለዚህ የተቀረውን የፕሮጀክቱን ክንዋኔ ወይንም አፈጻጸም በተሻለ መልኩ ለማገባደድ የምንጠቀምበት አይነተኛ የኢቫሉዌሽን አይነት ነው ማለት ነው። ስለዚህ እስከዛሬ የመጣንበት ርቀት ምን ይመስላል? በምንስ መልኩ መሻሻል አለበት? እንዴትስ ሊስተካከል ይችላል? እንዴትስ በተሻለ መልኩ ውጤታማ ሊሆን ይችላል? የሚለውን በመመርመር በማጥናት የተሻለ አፈጻጸምን የምናረጋግጥበት ነው። ዋና ተግባሩ እስካሁን የተከናወኑ ስራዎችን መገምገምና የቀሩትን ስራዎች ስትራቴጂ መፈተሽ ነው። ስለዚህ የትኛውን መንገድ ብንከተል ውጤታማ እንሆናለን? በተሻለ መልኩ ምን ማስቀረት አለብን? ምንስ ላይ በርትተን መስራት አለብን የሚለው ላይ የተሻለ ግንዛቤ እንድናገኝ ያስችለናል። ዓላማው ፕሮጀክቱ ወደ ስህተት እያመራ ከሆነ መሰረታዊ የሆኑ ማስተካከያዎች ኦር አጀስትመንትስ ለማድረግ ነው። ስለዚህ አጀስትመንቶች ውስጥ ከተደረጉ ድረስ በፕሮጀክቱ አፈጻጸም ላይ የተሻለ ውጤት መጠበቅ እንችላለን። ፋይዳውን ስንመለከት ስልታዊ ለውጦችን በማድረግ ፕሮጀክቱ በስኬት እንዲጠናቀቅ አቅጣጫ የማስያዝ ተግባርን እንድናከናውን ነው ማለት ነው። ሌላው የማጠናቀቂያ ግምገማ ኦር ተርሚኔሽን ኦር ፖስት ኢምፕሊሜንቴሽን ኢቫሉዌሽን የምንለው ነው። ይህ ግምገማ የሚከናወነው ልክ ፕሮጀክቱ እንዳበቃ ነው። ስለዚህ ፕሮጀክቱ በምን ያህል መልኩ በውጤታማነት ተጠናቋል፣ ምን አይነት አስተዋጽኦ ማበርከት ይችላል፣ ከበጀት አኳያ ከታይም አንጻር እንደዚሁ ከተለያዩ ሪሶርሶች አንጻር ምን ያህል ኤፊሽንት ነበረ የሚሉትን የምንመለከትበት ነው። ይህ ግምገማ የሚከናወነው ፕሮጀክቱ ተጠናቆ ለተጠቃሚዎች በሚረከብበት ወቅት ነው። ዋናው ተግባሩ የመጨረሻውን ውጤት ኦር አውትፑት ከመጀመሪያው እቅድ ጋር ማነጻጸር ነው። ስለዚህ ግቡን አቺቭ አድርጓል ወይስ አላደረገም፣ የተነሳበትን ዋና ዋና ዝርዝር ሀሳቦች ፕሮጀክቱ መፈጸም ማከናወን ይችላል የሚለውን የምንመለከትበት ነው ማለት ነው። ፕሮጀክቱ የታለመለትን ግብ ማሳካቱንና በጀቱ በአግባቡ ጥቅም ላይ መዋሉንም ያረጋግጣል። ስለዚህ ከሪሶርስ አኳያ ያለውንም ምናልባት አውት ኦፍ በጀትም ከነበረ የሪሶርስ ብክነትም ከነበረ ከጊዜ አንጻር ወደፊት ሄዷል ወይስ ወደ ኋላ ቀርቷል የሚለውንም የምንመለከተው የምንገመግምበት ሂደት ነው። ዋናው ፋይዳው ለባለድርሻ አካላት የመጨረሻ ሪፖርት ለማቅረብና የተሳኩ ስራዎችን ለመመዝገብ ይጠቅማል ማለት ነው። ስለዚህ በሪፖርት መልክ ሲዘጋጅ ደግሞ ቅድም እንዳልነው አንደኛ እንደ ኤክስፒሪየንስ ሆኖ ለሌሎች ፕሮጀክቶች ያገለግላል። ለባለድርሻ አካላት እንደ መረጃ ሆኖ ያገለግላል። በታሰበው ልክ
መሰራቱን የሚያሳይ ሪፖርት ከሆነ በድል እንደተጠናቀቀ ማረጋገጥ ይቻላል። ችግሮችም ከነበሩ ስቴክሆልደሮቹ በቀላሉ ከዛ ላይ የሚማሩትና የሚወስዱት ትምህርትም ካለ በዛው ለሚቀጥሉት ፕሮጀክቶች እንደ አይነተኛ ግብዓት ሆኖ ያገለግላል። የድህረ ፕሮጀክት ግምገማ ኦር ኤክስ ፖስት ኢቫሉዌሽን የሚከናወነው ፕሮጀክቱ ተግባራዊ ከሆነ ከተወሰነ ጊዜ በኋላ በሚሰበሰብ መረጃ ነው ማለት ነው። የግምገማ ፕሮጀክቱ ተጠናቆ አገልግሎት መስጠት ከጀመረ ከጥቂት ዓመታት በኋላ የሚደረግ ጥናት ነው። ዋና ተግባሩ ፕሮጀክቱ ያስከተለውን የረጅም ጊዜ ተጽዕኖ ኢምፓክት መለካት ነው። ፕሮጀክቱ ተግባራዊ ሆኗል። አንድ ዓላማ ግብ የነበረው ፕሮጀክት ተጠናቆ ወደ ተግባር ሲገባ ምን አይነት ኢምፓክት ማምጣት ችሏል፣ ለስቴክሆልደሮቹ ለፕሮጀክቱ ላይ ለሚሰሩት ዩዘሮች ምን አይነት ኢምፓክት አምጥቷል የሚለውን የምንመዝንበት ነው። ፕሮጀክቱ ዘላቂ ለውጥ ኦር ሰስተናቢሊቲ አምጥቷል ወይ የሚለውን ያረጋግጥልናል። ስለዚህ ፕሮጀክቱ ከተጠናቀቀ በኋላ ራሱን ችሎ ያለምንም እንከን እየተከናወነ መሆኑን የምናረጋግጥበት ነው። ለወደፊት ተመሳሳይ ፕሮጀክቶች የሚሆኑ ታላላቅ ትምህርቶች ሌሰን ለርንድ ለመቅሰምም ያስችላል ማለት ነው። ስለዚህ ከኢምፓክቱ በመነሳት ሊሆን ይችላል፣ ከሰስተናቢሊቲው አንጻርም በማየት ፕሮጀክቱ በምን መልኩ በተሻለ መልኩ ሊሰራ ይችል ነበር፣ ያስገኘውስ ውጤታማ ተሞክሮ ምን ነበር የሚሉትን በማየት የተሻለ ልምድን ለማግኘት የሚያስችል ነው ማለት ነው። ከዚህ በመቀጠል የፕሮጀክት ግምገማ መመዘኛዎች ዝርዝር መስፈርቶችን እንመለከታለን። ይህም ስንል እንዴት ነው አንድን ፕሮጀክት የምንገመግመው? ከምን አኳያ ነው መገምገም ያለበት? አንድ ፕሮጀክት መታየት ያለበት ከምን አንጻር ነው የሚለውን የሚመልስልን ነው። ፕሮጀክት ግምገማ መመዘኛዎች ኢቫሉዌሽን ክራይቴሪያ አንድ ፕሮጀክት የተሳካ መሆን አለመሆኑን የምንለካቸው ሳይንሳዊ መስፈርቶች ናቸው። እነዚህ መመዘኛዎች ፕሮጀክቱ ምን ለወጠ፣ ለምን ተሳካ፣ አልተሳካም እና ቀጥሎ ምን መደረግ አለበት ለሚሉት ጥያቄዎች ምላሽ ለመስጠት በዝርዝር እንደሚከተለው ቀርቧል ማለት ነው። ስለዚህ አንደኛ አንድን ፕሮጀክት ውጤታማ ነበር፣ ውጤታማ አይደለም ብለን ለመመዘን እንደዚሁም ለመገምገም ከምንጠቀምበት የመስፈሪያ መለኪያ አንዱ አግባብነት ኦር ሪሌቫንስ ነው። ይህ መመዘኛ የፕሮጀክቱን አስፈላጊነትና ከነባራዊ ሁኔታዎች ጋር ያለውን ቁርኝነት ይመረምራል። ሪሌቫንት ነው ወይ፣ ፕሮጀክቱ መተግበሩ ካለው ነባራዊ ሁኔታ አንጻር ፋይዳ አለው ወይ የሚለውን፣ ጠቃሚ ነው ወይ፣ ለስቴክሆልደሮቹም ካለው ነባራዊ ሁኔታ አንጻር ያለውን ፋይዳ የምንመዝንበት ነው። ዝርዝር ትኩረቱ ፕሮጀክቱ የታለመላቸውን ተጠቃሚዎች ትክክለኛ ችግሮችና ቅድሚያ የሚሰጣቸውን ጉዳዮች ይፈታል፣ ከለጋሽ ድርጅቶች ወይንም ከመንግስት ፖሊሲ ጋር ይጣጣማል እያል በተለያዩ መስፈርቶች ሆሊስቲክ የሆነ ኢቫሉዌሽን የምናካሄድበት ነው፣ አግባብነቱን ማለት ነው። ስለዚህ ትክክለኛውን ስራ እየሰራን ነው፣ አር ዊ ዱዊንግ ዘ ራይት ቲንግ የሚለውን ጥያቄ በመመለስ የሚከናወን እንደ ክንውኑን የምንመዝንበት ነው ማለት ነው። ሬሌቫንስ ወይም አግባብነትን ስንመለከት ምናልባት አውትዴትድ የሆነ ትግበራ ሊሆን ይችላል፣ ወይም ደግሞ ጊዜውን ያልጠበቀ አንታይምሊ ሊሆን ይችላል፣ ወይም በጣም የፈጠነ ሊሆን ይችላል። በእነዚህ ሁሉ ሂደት ውስጥ ፕሮጀክቱ ፌል ሊያደርግ ይችላል ማለት ነው። ስለዚህ ሬሌቫንስ ስንል ካለው ነባራዊ ሁኔታ አንጻር ተጣጥሞ የመጓዙን ሁኔታ የምንመዝንበት ነው ማለት ነው። ሌላው ውጤታማነት ኢፌክቲቭነስ ነው። ይህንን የምንለካው እንግዲህ ፕሮጀክቱ ከተነሳበት ዓላማ አንጻር ፕሮጀክቱ ከተጠናቀቀ በኋላ ምን ያህል የተነሳበትን ዓላማ ያከናውናል ብለን የምንመዝንበት ነው። ስለዚህ መጀመሪያ ሪኩዌስት ነበረን። ያንን ሪኩዌስት ወይንም ጥያቄዎች የሚመልስ
የተነሳበትን ዓላማ የሚያሳካ ከሆነ ውጤታማ ነው ልንለው እንችላለን። ስለዚህ ይህ መመዘኛ ፕሮጀክቱ የተቀመጡለትን ግቦች ምን ያህል ማሳካት እንደቻለ የምንለካበት ነው። ዝርዝር ትኩረቱን ስንመለከት የታቀዱት ተግባራት ወደ ተፈለገው ውጤት ኦር ሪዛልት ተቀይረዋል፣ በሂደቱ ያጋጠሙ እንቅፋቶች የውጤቱን ጥራት ምን ያህል ተጽዕኖ አሳድረውበታል የሚለውን የምንመዝንበት ነው። ስለዚህ ውጤታማ እንዳይሆን ያደረጉትንም ነገሮች የምናየው ይሆናል ማለት ነው። ስለዚህ ውጤታማ እንዳይሆን ወይም ውጤታማነቱን በተወሰነ ፐርሰንት የቀነሰው ነገሮች ካሉ፣ ተግዳሮቶች ካሉ እነዛን ተግዳሮቶች ነቅሶ በማውጣት የተሻለ አፈጻጸም ወደፊት እንዲኖር ማድረግ እና በተሻለ መልኩ ውጤታማ የሆነ ፕሮጀክት እንዲሆን የምናደርግበት ነው። የሚጠይቃቸው ቁልፍ ጥያቄዎች ደግሞ የታለመው ግብ ተመቷል፣ have we achieved the objectives የሚሉትን ወሳኝ የሆኑ ጥያቄዎችን ይጠይቃል ማለት ነው ውጤታማነትን ስንመዝን። ሌላው ብቃት ወይንም ሀብት አጠቃቀም ኤፊሸንሲ ነው። ያው እንደሚታወቀው አንድ ፕሮጀክት ሲከናወን የተለያዩ ሪሶርሶች ናቸው አፕላይ የሚደረጉት። ሂውማን ሪሶርስ ሊኖር ይችላል፣ ካፒታል ኢንቨስትመንት ሊኖረው ይችላል፣ ማቴሪያል ኢንቨስትመንት ሊኖረው ይችላል፣ ኖሌጅ ኢንቨስትመንት ሊኖረው ይችላል፣ ኖሃው የምንለው እነዚህ ሁሉ ተጣምረው ነው ያንን ፕሮጀክት ውጤታማ የሚያደርጉት። ስለዚህ እነዚህን ሪሶርሶች በአግባቡ ተጠቅመናቸዋል ወይ፣ ፕሮጀክቱ ካስገኘው ውጤት አንጻር አፕላይ ያደረግናቸው ሪሶርሶች ተመጣጣኝ ናቸው ወይ የሚለውን የምንመዝንበት ነው። ይህ መመዘኛ ግብዓቶችን፣ ገንዘብ፣ ጊዜ፣ የሰው ኃይል ለውጤት የመቀየር ሂደትን ይመዝናል። ይህም ማለት የተገኘው ውጤት ከመጣው ወጪ ጋር ሲነጻጸር አዋጭ ነው፣ ተመሳሳይ ውጤትን ከዚህ ባነሰ ወጪ ወይም ጊዜ ማምጣት ይቻል ነበር የሚሉትን ጥያቄዎች ይጠይቃል ማለት ነው። ስለዚህ ኢንኤፊሸንሲ የሆኑ ብክነቶች ካሉ እነዛን ብክነቶች የምንቀንስበት፣ ብክነቶችም ካሉ የቴቱ ጋር እነዚህ ብክነቶች እንደሚስተዋሉ በመለየት በቀጣይ የተሻለ አፈጻጸምን ተግባራዊ የምናደርግበት መመዘኛ መስፈርት ነው ማለት ነው። ይህ መስፈርት ዋናው ጥያቄው ምንድነው? ስራውን በብቃት ወይም በትንሽ ሀብት ሰርተነዋል፣ have we done it well የሚለውን ጥያቄ የሚመልስልን ነው ማለት ነው። ሌላው ተጽዕኖ ኦር ኢምፓክት የምንለው ነው። ይሄ ያው ቀደም ብለን እንደተመለከት ነው ፕሮጀክቱ ተጠናቆ እንዳበቃ የታለመለትን ግብ ከመምታት አኳያ ያመጣው ውጤታማ አስተዋጽኦ ምንድን ነው የሚለውን የምንመለከትበት ነው። ይህ መመዘኛ ፕሮጀክቱ ያስከተለውን ሰፊና የረጅም ጊዜ ለውጥ ይመረምራል። ዝርዝር ፎከስ ኤሪያዎቹ ምንድናቸው? ፕሮጀክቱ የታሰቡትን ሆኑ ያልታሰቡትን አዎንታዊም ሆኑ አሉታዊ ለውጦች በማህበረሰቡ ህይወት ላይ ምን ያህል አመጣ፣ ኢምፓክቶቹ whether it is አዎንታዊ ኦር አሉታዊ ሊሆን ይችላል። ግን በፕሮጀክቱ ዩዘሮች ላይ ያመጣው አስተዋጽኦ ምንድን ነው የሚለውን የምናይበት ነው። ለምሳሌ የአንድ የትምህርት ቤት ግንባታ ፕሮጀክት የልጆችን የፈተና ውጤት ብቻም ሳይሆን የአካባቢውን ንግድ እንዴት አነቃቃው እያል ዘርፈ ብዙ በሆነ ሁኔታ እንደዚሁም መልታይ ዳይሜንሽናል በሆነ መልኩ የምንመለከተው ይሆናል ማለት ነው። ኢምፓክቱን ዋና የሚጠይቃቸው ጥያቄ ምንድነው? ምን ትርጉም ያለው ለውጥ አመጣ? what difference has the project made የሚለውን ጥያቄ በዋናነት ይመልሳል ማለት ነው። ሌላው ቀጣይነት ኦር ሰስቴናቢሊቲ የምንለው ነው። ይህ መመዘኛ የፕሮጀክቱ ጥቅሞች ከተግባር በኋላ የመቀጠል አቅማቸውን ይገመግማል። ፕሮጀክቱ በራሱ የሚቆም ሆኖ ዘላቂ በሆነ መልኩ ቀጣይነቱን የምንመዝንበት ነው። የውጭ ድጋፍ ወይም የፕሮጀክቱ በጀት ሲያበቃ ፕሮጀክቱ ራሱን ችሎ ሊቀጥል ይችላል። የአካባቢው ማህበረሰብ ወይም ተቋም ፕሮጀክቱን ለመንከባከብ የሚያስችል የገንዘብና የቴክኒክ አቅም አለው የሚሉትን ሰልፍ ሰስቴናቢሊቲ ነው። ሰልፍ ሰስቴናቢሊቲውን የምንመዝንበት ነው ማለት ነው። የራሱን
ኢንካም ጀነሬት በማድረግ ሊሆን ይችላል፣ ከሚያመጣው የአቲቲዩድናል ቼንጅ ሊሆን ይችላል። ከነዚህ አንፃር የፕሮጀክቱ እንደ ፕሮጀክት የሚቀጥልበትን ሁኔታ የምንመዝንበት ነው ማለት ነው። ጥቅሙ ለረጅም ጊዜ ይቆያል will the benefit last የሚለውን የምንመዝነው በሰስተናቢሊቲ ነው ማለት ነው። ሌላው ሂደት ነው፣ ፕሮግረስ የምንለው ነው። ይህ መመዘኛ ፕሮጀክቱን የዕለት ተዕለት ጉዞና እንቅስቃሴ ይከታተላል። ዋና ትኩረቶቹ ምንድናቸው? ፕሮጀክቱ በተቀመጠለት የጊዜ ሰሌዳ ወርክ ፕላን መሰረት እየተጓዘ ነው፣ በየደረጃው መከናወን የነበረባቸው ተግባራት ማይልስቶንስ ተሳክተዋል የሚሉትን የምናይበት ነው ማለት ነው። ስለዚህ ፕሮጀክቱ ከተግባራዊ ከሆነ ጊዜ ጀምሮ የሚጠበቁ እድገቶች አሉ። እነዛ እድገቶች ደግሞ ጊዜያቸውን ጠብቀው በአግባቡ ተፈጻሚነት አላቸው የሚለውን የምናየው በሂደት ኦር ፕሮግረስ ነው ማለት ነው። ምን ያህል ተጉዘናል፣ በታቀደው ፍጥነት ላይ ነን፣ how much have we moved የሚለውን የምናይበት ነው። የፕሮጀክት ግምገማ ኦር ኢቫሉዌሽን በዘፈቀደ የሚከናወን ሳይሆን ግልጽ የሆኑ ሳይንሳዊ ቅድመ ተከተሎችን የሚከተል ሂደት ነው። አንድን ፕሮጀክት ውጤታማ በሆነ መንገድ ለመገምገም የሚከተሉትን ዋና ደረጃዎች መከተል ያስፈልጋል። ስለዚህ በቀጣይ የምንመለከተው አንድ ፕሮጀክት ኢቫሉዌት ስናደርግ ልንከተላቸው የሚገቡ ደረጃዎች ምንድናቸው የሚለውን ይሆናል። ይህም የመጀመሪያው ደረጃ የግምገማውን ዓላማና ወሰን መወሰን ነው። ግምገማችንን ከማካሄዳችን በፊት የትኛውን የፕሮጀክት ክፍል ነው በዋነኛነት መገምገም የምንፈልገው? ሆሊስቲክ ሊሆን ይችላል ኦር ስፔሲፊክ ሊሆን ይችላል። ያንን መወሰን ይኖርብናል ማለት ነው። ስለዚህ ዲፋይኒንግ the purpose and scope of our evaluation የመጀመሪያው ሂደት ነው። ስራው ከመጀመሩ በፊት ግምገማው ለምን እንደሚፈልግ በግልጽ መቀመጥ አለበት። ስለዚህ in terms of what perspective ነው የሚለውን የምንወስንበት ነው ማለት ነው። በጀተሪ ነው፣ ከስኬጁል አንጻር ነው፣ ከሪሶርስ አጠቃቀም ነው የሚሉትን ከተለያዩ አንጻር ዲፋይን የምናደርግበት ስቴጅ ነው ማለት ነው። ስለዚህ ዋናው ዓላማው ምንድነው? የዚህ ደረጃ ግምገማው ለውሳኔ ሰጪዎች መረጃ ለመስጠት ነው ወይስ ለለጋሽ ድርጅቶች ሪፖርት ለማቅረብ? ስለዚህ ዓላማው የሚወሰነው በተነሳንበት እቅድ ላይ ይሆናል ማለት ነው። ወሰኑን ስንመለከት ግምገማው የትኛውን የፕሮጀክት ክፍል ወይንም የትኛውን የጊዜ ገደብ ያጠቃልላል የሚሉትን ነጥቦች መለየት ነው። ስለዚህ ስኮፓችንን መወሰን ያስፈልጋል። ማየት የምንፈልገው የትኛውን ኢምፓክቱን ነው ማየት የምንፈልገው ፓርቲኩላርሊ ኦር ሪስኮቹን ነው ወይንስ እንደዚሁ ሬሌቫንሱን ነው እያል በተወሰኑ የመስፈሪያ መስፈርቶች ላይ ትኩረታችንን ልናደርግ እንችላለን። ወይንም ደግሞ በአጠቃላይ ሆሊስቲክ በሆነ መልኩ ሁሉንም የፕሮጀክት ክፍሎች ልንገመገምበት እንችላለን ማለት ነው። የግምገማ ጥያቄዎችንና መመዘኛዎችን ማዘጋጀት ሌላው ሂደት ነው። በሁለተኛነት የምናከናውነው ዴቨሎፒንግ ኩዌስችንስ ኤንድ ክራይቴሪያ። ቀደም ብለን የተመለከትናቸው መመዘኛዎች ሬሌቫንስ፣ ኢፌክቲቭነስ፣ ኤፊሽንሲ፣ ኢምፓክት፣ ሰስቴናቢሊቲ መሰረት በማድረግ መመለስ የሚገባቸውን ቁልፍ ጥያቄዎች መንደፍ ያስፈልጋል ማለት ነው። ስለዚህ እነዚህን የመገምገሚያ መስፈርቶች ጥያቄ ለመመለስ ምን አይነት ክንዋኔዎች ማከናወን አለብን፣ ምን አይነት ጥያቄዎች መመለስ አለባቸው የሚለውን በማወቅ እነዚህን ጥያቄዎች ቀደም ብለን ማዘጋጀት ይኖርብናል ማለት ነው። ለምሳሌ ፕሮጀክቱ በሴቶች ገቢ ላይ ምን ለውጥ አመጣ የሚል ጥያቄ ሊቀረጽ ይችላል ማለት ነው። ስለዚህ ከተለያዩ አንጻር ፕሮጀክቱን መገምገም ሲያስፈልገን ጥያቄውን በዛው ልክ የኛን ዓላማ ሊያሳኩ የሚችሉ መረጃዎችን እና በመናገኝበት መልኩ ጥያቄዎቹን እናዘጋጃለን። የመረጃ ማሰባሰቢያ ዘዴዎችንም መምረጥ ያስፈልጋል። selecting data collection methods በምን አይነት መንገድ ነው መረጃዎችን የምናሰባስበው? እንደሚታወቀው የተለያየ አይነት የመረጃ ማሰባሰቢያ ዘዴዎች አሉ። የትኛውን
የትኛውን የመረጃ ማሰባሰቢያ ተግባራዊ ብናደርግ ለምንፈልገው የፕሮጀክት ግምገማ መረጃ ማግኘት እንችላለን የሚለውን በመለየት ተግባራዊ ልናደርገው እንችላለን። መረጃዎችን በምን አይነት መንገድ እንደምናገኝ መወሰን፣ ይህ በሁለት ሊከፈል ይችላል። መጠባበቂያ መረጃ ኦር ሰከንደሪ ዴታ የምንለው የፕሮጀክት ሰነዶችን፣ ሪፖርቶችን እና በጀቶችን መመርመር። ይህ ማለት ዶክመንቶች ሊሆኑ ይችላሉ፣ የተለያዩ መረጃ ማግኛ ሰከንደሪ ሪሶርሶች ሊሆኑ ይችላሉ። እነዚህን ዶክመንቶች ወይንም ሰነዶች በማሰባሰብ እነዚህ ላይ ጥልቅ ምርምሮችን በማድረግ መረጃ ልናገኝ እንችላለን። ሌላው ቀጥተኛ መረጃ ፕራይመሪ ዴታ ሊሆን ይችላል። ለምሳሌ መጠይቆችን ማሰራጨት፣ ቃለ መጠይቅ ኢንተርቪዎችን ማድረግ ወይንም የተጠያቂዎችን የቡድን ውይይት ፎከስ ግሩፕ ዲስከሽን በማካሄድ ቀጥተኛ መረጃ ወይም ፕራይመሪ ዴታ ማግኘት እንችላለን ማለት ነው። ይህንን በምስል ለመመልከት ለምሳሌ ኦብዘርቬሽን በቦታው ላይ በመገኘት የሚስተዋሉትን የክንውኖች በማየት ኦብዘርቬሽን ልናገኝ እንችላለን ወይንም መረጃዎችን ልንሰበስብ እንችላለን። በሁለተኛነት ኩዌስቸነሮችን በማዘጋጀት መጠይቆችን በማዘጋጀት እና ለሚመለከተው ሰው በመስጠት እና ኩዌስቸነሩን በማስሞላት መረጃዎችን ልናሰባስብ እንችላለን። እንደዚሁ ኢንተርቪዎችን በማድረግ ቃለመጠይቆችን በማድረግ መረጃዎችን ልንሰበስብ እንችላለን። እንደዚሁም ደግሞ ከሚመለከታቸው ሰዎች ጋር ግሩፕ ዲስከሽን በማድረግ ሞር የተሻሉ መረጃዎችን ማግኘት እንችላለን። ስለዚህ በእነዚህ በሚመቸን መልኩ መረጃዎቹን ልናሰባስብ እንችላለን ማለት ነው። እነዚህ አራቱ ዋና ዋና መረጃ የማግኛ ዘዴዎች ናቸው። ፈርስት ሃንድ ኢንፎርሜሽን የምናገኝባቸው የመረጃ ምንጮች ናቸው ማለት ነው። ሌላው መረጃዎችን መሰብሰብና መተንተን ነው። መረጃዎቹን በተለያዩ መንገድ ከሰበሰብን በኋላ እነዚህ መረጃዎች ደግሞ አናላይዝ ማድረግ ያስፈልጋል፣ መተንተን ያስፈልጋል። ስለዚህ ይህ በአራተኛነት የሚከናወን ይሆናል። በተመረጡት ዘዴዎች መሰረት መረጃዎችን ከመስክ ወይንም ከሰነድ ማሰባሰብ እና የተገኙትን ውጤቶች መተንተን ቀጣይ ስራችን ይሆናል ማለት ነው። ትንተና የተገኘ ውጤት ከታቀደው ግብ ጋር ይጣጣማል፣ ልዩነት ካለ ምክንያቱ ምንድነው የሚለውን በቁጥርና በማስረጃ ማረጋገጥ ይጠበቅብናል ማለት ነው። ስለዚህ ሁለት አይነት ዳታ አናሊሲስ ይኖረናል። አንደኛው ኳሊቴቲቭ ነው። ይህም ማለት በጽሁፍ ለሚቀርቡ ምላሾች የምናደርገው የመረጃ ማጠናከር ስራ ነው ማለት ነው። እንደዚሁም ኳንቲቴቲቭ በሆነ መልኩ ደግሞ በቁጥር ደረጃ በፐርሰንታይል እያሰላን በተለያዩ ስታቲስቲክሳዊ ቀመሮች አማካኝነት ወደ ድምዳሜ የሚያደርሱ ውጤቶችን የምናገኝበት ዘዴም ልንጠቀም እንችላለን። ስለዚህ እነዚህን ተግባራዊ በማድረግ ወደ ድምዳሜ የሚያደርሱ መረጃዎችን ማግኘት እንችላለን። ሌላው ግኝቶችን ማደራጀትና ምክረ ሀሳብ ማቅረብ ነው። እነዚህን ውጤቶች አጠናክረን አንዳች መረጃዎችን ስናገኝ እነዚህን መረጃዎች ደግሞ ለተጠቃሚዎች በሚመችና ለመረዳት ቀላል በሆነ መልኩ ማቅረብ ይጠበቅብናል ማለት ነው። ስለዚህ ፋይንዲንግስ ኤንድ ሪኮሜንዴሽኖችን ልናዘጋጅ ይገባል። ከትናንትናው የተገኙ እውነታዎችን ከትንተናው የተገኙ እውነታዎችን ኦር ፋይንዲንግስ ማጠቃለል፣ ከዛም ምክረ ሀሳቡን ማቅረብ ነው። ወደፊቱ ምን መደረግ አለበት፣ ምን መስተካከል አለበት የሚሉትን ተግባራዊ መፍትሄዎችን ያካተተ ሪፖርት ልናዘጋጅ ይገባል ማለት ነው። ሪፖርት ማቅረብና ግኝቶችን ማጋራት ነው። በመጨረሻ የምናከናውነው ክንውን ሪፖርቲንግ ኤንድ ዲስሚኔሽን ነው። የመጨረሻውን የግምገማ ሪፖርት በማዘጋጀት ለባለድርሻ አካላት፣ ለፕሮጀክት ባለቤቶች፣ ለባለድርሻዎችና ለለጋሾችና ለተጠቃሚዎች ማጋራት። ስለዚህ ለሚመለከታቸው መረጃው ለሚያስፈልጋቸው ወደፊት ለሚኖሩ ፕሮጀክቶች ወይም አሁን ለሚከናወነው ፕሮጀክት ጠቃሚ የሆኑ ባለድርሻ አካላቶችን ሪፖርቱን በመስጠት መረጃው እንዲኖራቸው ማድረግ ያስፈልጋል ማለት ነው። የመጨረሻውን የግምገማ ሪፖርት በማዘጋጀት ለባለድርሻ አካላት፣ ለፕሮጀክት ባለቤቶች፣ ለለጋሾችና ለተጠቃሚዎች ማጋራት፣ አጠቃቀም
ግኝቶቹ ለውሳኔ አሰጣጥና ለቀጣይ እቅድ መዋል መቻላቸውን ማረጋገጥ ያስፈልጋል ማለት ነው። ስለዚህ ሪፖርታችን ደግሞ በተገቢ መልኩ ተገቢውን የሆነ አገልግሎት ላይ መዋሉን ማረጋገጥ ይጠበቅብናል። ይህንን ካደረግን በተሻለ መልኩ ቀጣይ ፕሮጀክቶች እንዲሰሩ ማድረግ የሚያስችል የፕሮጀክት ግምገማ ውጤት ማግኘት እንችላለን ማለት ነው።